የተወደዳችሁ አድማጭ ተመልካቾቻችን የጌታ ጸጋና ሰላም ይብዛላችሁ። ይህ በየሳምንቱ ተዘጋጅቶ የሚቀርብ የኤልኤችኤም ኢትዮጵያ አገልግሎት ነው። ዛሬ በዚህ ክፍለ ጊዜ የምኖረን የትምህርታችን ርዕስ ለእውነተኛ አማኞች የተዘጋጀ እውነተኛ ክብር የሚል ነው። ከእግዚአብሔር ቃል ላንብብ። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 10 ላይ እንዲህ ይላል። በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል። ለእርሱ ክብርና ኃይል እስከ ዘላለም ድረስ ይሁን፣ አሜን። ጌታ እንዲያስተምረን እንጸልይ። የሰማይና የምድር ጌታ እግዚአብሔር አምላካችን ሆይ በክርስቶስ ኢየሱስ በጌታችን በኩል ወደ ዘላለም ክብርህ የጠራህን የክብር አምላክ አንተ ነህ፣ እናመሰግንሃለን። ያዳንከን በቅዱስም መጠራር የጠራህን በክርስቶስ ሥራ ያጸደቅከንና የተቀበልከን ጌታ አምላካችን ሆይ ተመስገን። አሁን ደግሞ ወደፊት ባንተ ለአማኞች ሁሉ ስለተዘጋጀው አስደናቂ ክብር በዚህ ክፍለ ጊዜ እንድታስተምረን ታላቁ መምህራችን ጌታ መንፈስ ቅዱስ እንጸልያለን። በኢየሱስ ክርስቶስ ስም አሜን። ሁሉም ሰው ክብር ይፈልጋል ወይም መከበር ይፈልጋል። ክብር ለእግዚአብሔር ይሁን። ለቅዱሳን ደግሞ የተዘጋጀ አስደናቂ ክብር አለ። መጽሐፍ ቅዱስ በተለያየ ክፍል የሚነግረን ሮሜ ምዕራፍ 8 ከቁጥር 18 ጀምሮ እንዲህ ይላል። ለእኛም ማለት ለአማኞች ለቅዱሳን ማለት ነው። ለእኛም ሊገለጥ ካለ ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃልና ይላል። ለእግዚአብሔር ልጆች ለእውነተኛ አማኞች የተዘጋጀ አስደናቂ ክብር አለ። በመጪው ዘመን ሊገለጥ ያለ ክብር። አሁን ያለንበት ዘመን የቤተ ክርስቲያን ዘመን የመከራ ዘመንም በመባል ይታወቃል። ለጥቂት የሚከሰት መከራ ሊኖር ይችላል፣ በግልም በአካባቢም በዓለምም ደረጃ። ግን ሊገለጥልን ካለ ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ እጅግ በጣም ትንሽ ነው፣ ኢምንት ነው። ሊገለጥልን ያለው ክብር መቼ ነው የሚጀምረው? እንዴት ነው የሚፈጸመው? እነማንንስ ይመለከታል? 7 የክብር ምዕራፎች ለአማኞች ሁሉ የተዘጋጀ በመጻኢው ጊዜ የሚፈጸም 7 የክብር ምዕራፎችን እንመለከታለን። አንደኛው የቤተ ክርስቲያን መነጠቅ ነው። በቤተ ክርስቲያን መነጠቅ ይጀምራል። ለቅዱሳን የተዘጋጀው ክብር ሊገለጥልን ያለው ክብር የሚጀምረው በመነጠቅ ነው። ስለ መነጠቅ መጽሐፍ ቅዱስ በተለያየ ክፍል ይነግረናል። አንደኛ ተሰሎንቄ 4 ላይ ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱት አስቀድመው ይነሳሉ። እኛም ጌታ እስኪመጣ ድረስ ሕያዋን ሆነን የምንቀረው ከእነርሱ ጋር ጌታን በአየር ለመቀበል በደመና እንነጠቃለን፣ እንደዚሁም ሁል ጊዜ ከጌታ ጋር እንሆናለን ተብሎ እንደተጻፈው ይህ የክብራችን የመጀመሪያው ምዕራፍ ነው። ከመነጠቅ ይጀምራል። የትንሣኤ አካል ለአማኞች ይሰጣል፣ ለቅዱሳን ሁሉ ይታደላል። በዛን ጊዜ ነው የቅዱሳን ክብር የሚጀምረው። እግዚአብሔር በክርስቶስ ኢየሱስ እኛን የጠራን ክብር ሀ ብሎ መፈጸም የሚጀምረው በቅዱሳን መነጠቅና በቤተ ክርስቲያን የትንሣኤ አፈጻጸም ጊዜ ይጀምራል ማለት ነው። ጌታ ኢየሱስ ክርስቶስ ስለዚህ ትንቢታዊ ክስተት ሲናገር በተለያየ ክፍል እንዲህ ብሏል። ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 እስከ 3 ባለው ክፍል እንዲህ አለ ጌታ፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ ብሎ አስደናቂ ትንቢት ተናግሯል። ይህ ትንቢት በሚፈጸምበት ወቅት የአማኞች ክብር ይጀምራል። በመነጠቅ ጌታን በአየር ለመቀበል በደመና ስንነጠቅ ከዛ ነው የሚጀምረው እውነተኛ ክብር ለአማኞች ሁሉ የተዘጋጀው። ሁለተኛው ለአማኞች የተዘጋጀው ክብር ወይም የክብር ምዕራፍ ሙሽራ በመሆን ወደ ሰማያዊ አባታችን ቤት መወሰድ ነው። ወደ ሰማያዊ አባታችን ቤት ጌታ ኢየሱስ ክርስቶስ ዳግመኛ ቤተክርስቲያኑን ለመውሰድ ሲመጣ ዮሐንስ 14 ላይ ቀደም ሲልም በተገለጸው መሰረት
ወደ እኔም እወስዳችኋለሁ ያለው ቃል በሚፈጸምበት ጊዜ ሁለተኛው የክብር ምዕራፍ ለአማኞች የተዘጋጀው ይፈጸማል። ያ ስፍራ አሁን ጌታ ኢየሱስ ክርስቶስ በሰማይ ያዘጋጀልን ያለው ለአማኞች ለቅዱሳን በሙሉ የተዘጋጀው ስፍራ ሰማያዊ ቤታችን የክብር ምዕራፍ ሁለተኛው ነው። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ከቁጥር 1 ጀምሮ መጽሐፍ ቅዱስ እንዲህ ይላል፣ ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በእጅ ያልተሰራ በእግዚአብሔር የተሰራ ሕንፃ በሰማይ እንዳለ እናውቃለን። አሁን ያለው ውርደት ወደ ክብር የምንለውጥበት ጊዜ፣ ወደ ሰማያዊ አባታችን ቤት የምንወሰድበት ጊዜ ነው። ጊዜያዊ መከራ አሁን ቢፈራረቅብን እንኳን የዘላለም ክብር ይጠብቀናል። ቃሉ እንደምነግረን ሁለተኛ ቆሮንቶስ ምዕራፍ 4 ላይ መጽሐፍ ቅዱስ እንደምነግረን ስለዚያ ክብር እንዲህ ይላል። ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 16 ጀምሮ ባለው ክፍል እንዲህ ይነበባል። ስለዚህም አንታክትም፣ ነገር ግን የውጭው ሰውነታችን ቢጠፋ እንኳ የውስጡ ሰውነታችን ዕለት ዕለት ይታደሳል። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነው የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና። የሚታየው የጊዜው ነውና የማይታየው ግን የዘላለም ነው። አንድ ጊዜ ወደዚያ ወደ ዘላለማዊ ክብሩ ስንገባ ዘላለማዊ ሆኖ ይቀጥላል። በምድር ላይ የተለያየ የክብር ደረጃ ልናገኝ እንችላለን። ግን ደግሞ ከክብር ደረጃ እንደገና መውረድም አለ። ከፍታም ዝቅታም፣ ሐዘንም ደስታም፣ ማጣትም ማግኘትም፣ ሕመምም ጤንነትም፣ ድህነትም ብልጥግናም ይፈራረቃል። በዚህ ዓለም የሚታየው ሁሉ የጊዜው ነው። የማይታየው ግን ክብር ለአማኞች የተዘጋጀው የዘላለም ነው። ከሥጋ ተለይተን ከጌታ ልናድር እንወዳለን ተብሎ የተጻፈው ስለዚህ ነው። ስለዚህ ለአማኞች ሁሉ የተዘጋጀው ሁለተኛው የክብር ደረጃ የሚፈጸመው ወደ ሰማያዊ አባታችን ቤት ጌታ መጥቶ ሲወስደን የክብር ምዕራፍ ሁለተኛው ነው። ሦስተኛው ለእውነተኛ አማኞች የተዘጋጀው ለእግዚአብሔር ልጆች ለክርስቶስ ተከታዮች በመንፈስ ቅዱስ ለታተሙ አማኞች በሙሉ የተዘጋጀው ሦስተኛው የክብር ምዕራፍ በክርስቶስ ፍርድ ወንበር ፊት መቆም ወይንም መገኘት ነው። ጀጅመንት ሲት ኦፍ ክራይስት እንደምሉት በእንግሊዝኛው። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ቁጥር 10 እንዲህ ይላል፣ መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በሥጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናልና ይላል። ይህ የክርስቶስ የፍርድ ወንበር ፊት የተባለው እኛን አማኞችን ሊያዘጋጀን እንጂ ሊያሰጋን አይገባም። ሊያጽናናን እንጂ ሊያስጨንቀን አይገባም። ፍርድ የሚለው ቃል ምናልባት የሚመች ላይሆን ይችላል። ነገር ግን መጽሐፍ ቅዱስ ውስጥ ፍርድ የሚለውን የግምገማ ጊዜ፣ የብድራት መቀበያ፣ የሽልማት መቀበያ ጊዜ እንደሆነ ነው የምነግረን። ሐዋርያው ጳውሎስም እንደተናገረው በሁለተኛ ጢሞቴዎስ 4 ላይ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄአለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል፣ እርሱንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል፣ ለእኔም ብቻ አይደለም መገለጡን ለሚወዱት ሁሉ ደግሞ እንጂ ብሎ ተናግሮ ነበር። ያ ጊዜ የአማኞች ክብር ምዕራፍ 3 የሚፈጸምበት ጊዜ ነው። በክርስቶስ ፍርድ ወንበር ፊት የምንቆመው የደህንነታችን ጉዳይ እንደገና ሊገመገም አይደለም። ደህንነታችንማ በዚህ ምድር እያለን በጌታ በኢየሱስ ክርስቶስ ስናምን ተጠናቀቀ፣ አምነን ጸድቀናል። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ሆኗልና ተብሎ እንደተጻፈው ሮሜ 10 ቁጥር 4 ላይ፣ ሮሜ ምዕራፍ 3 ቁጥር 24 ላይ እንዲህ ተብሎ ተጽፏል። ነገር ግን በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ጸድቀናል። መጽደቅ የጸጋ ጉዳይ ነው። በእምነት በጸጋው ጸድቀናል፣ አምነን ድነናል፣ የዘላለም ሕይወት አግኝተናል። ነገር ግን በምድር ላይ እንዴት እንደኖርን የኑሮ ዘይቤያችን ተገምግሞ ያደረግነው ስራችን በሙሉ ተፈትሾ ብድራታችንን፣ አክሊል ሽልማታችንን የምንቀበልበት ጊዜ ነው የክርስቶስ ፍርድ ወንበር ፊት የተባለው። እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን ተብሎ እንደተጻፈው ሮሜ 14 ላይ እንዴት እንደኖርን አምነን ከዳንን በኋላ በምድር ላይ እንደ እግዚአብሔር ልጆች፣ እንደ ክርስቶስ ተከታዮች፣ እንደ ወንጌል አማኞች እንዴት እንደኖርን
ያደረግነው ነገር በሙሉ ተገምግሞ ብድራታችንን የምንቀበልበት ጊዜ ሶስተኛው የክብር ምዕራፍ ነው። አራተኛው ለአማኞች የተዘጋጀው በመጻኢው ጊዜ የሚፈጸመው የክብር ምዕራፍ የበጉ ሰርግ ይሆናል። መጽሐፍ ቅዱስ በተለይም ራእይ ምዕራፍ 19 ላይ እንደምነግረን ሃሌሉያ የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን ሐሴትም እናድርግ ተብሎ ተጽፏል። ወደ ሰማይ ጌታን በአየር ለመቀበል በደመና ከተነጠቅን በኋላ ወደ ሰማያዊ አባታችን ቤት ከተወሰድን በኋላ አማኞች አንድ ላይ የቅዱሳን ጉባኤ ወይንም ደግሞ የክርስቶስ አካል የሆነችው ቤተክርስቲያን ሙሽራ በመሆን ወደ ሰማይ ከተወሰድን በኋላ የበጉ ሰርግ ይሆናል። በጉ የተባለው ጌታችን ኢየሱስ ክርስቶስ ነው። ሚስቱም ሙሽራ የተባለችው ቤተክርስቲያን ናት። ቤተክርስቲያንና ክርስቶስ መንፈሳዊ ጋብቻ የሚፈጽሙበት አስደናቂ መጽሐፍ ቅዱሳዊ ትንቢት ወይም አራተኛው ለቅዱሳን ለአማኞች የተዘጋጀ የክብር ምዕራፍ ነው። በራእይ ምዕራፍ 19 ላይ የምናየው ይህ በእውነት እግዚአብሔር አብ ለልጁ ለኢየሱስ ክርስቶስ በክርስቶስ ላመኑት አማኞችም ጭምር ያዘጋጀው ታላቅ የሰርግ ጊዜ ነው። በዚህ የበጉ ሰርግ ላይ መገኘት እጅግ ታላቅ ክብር ነው። ለአማኞች በሙሉ እጅግ አስደናቂ የክብር ጊዜ ነው። በዚህ ታላቁ የበጉ ሰርግ ላይ እንድንገኝ በናፍቆትና በጉጉት በትጋትም እንድንጠብቅ ያስፈልገናል። ለነገሩ በጌታ ኢየሱስ ክርስቶስ መመለስ ቀን የተነጠቁ በአየር ጌታን ለመቀበል በደመና የተነጠቁ አማኞች ብቻ ናቸው ወደዚያ የበጉ ሰርግ የክርስቶስ ሙሽራ በመሆን የሚቀርቡት። ራእይ ምዕራፍ 19 ከቁጥር 7 እስከ 8 ላይ የበጉ ሰርግ ስለደረሰ ሚስቱም ቤተክርስቲያን ራሷን ስላዘጋጀች ደስ ይበለን ሐሴትም እናድርግ ተብሎ የተጻፈው ትንቢት የሚፈጸምበት ቀን ነው። ራእይ 19 ላይ የበጉ ሰርግ እኛ ሁላችንም የክርስቶስ ሙሽራና ሚስት በመሆን በመንፈሳዊ ጋብቻ ውስጥ የምንጣመርበት ጊዜ ነው። አራተኛው ለአማኞች በሙሉ የተዘጋጀ መጻኢው የክብር ምዕራፍ ነው። አምስተኛው የክብር ምዕራፍ በድል አድራጊነት ከክርስቶስ ጋር ከሰማይ ወደ ምድር መመለስ ነው። ይህ ጊዜ የአርማጌዶን ጦርነት ጊዜ ነው። ጌታ ኢየሱስ ክርስቶስና ቤተክርስቲያን በሰማይ መንፈሳዊ ጋብቻ ከፈጸሙ በኋላ በድል አድራጊነት ጠላቶቹን ሁሉ የእግሩ መረገጫ ሊያደርግና አመፃን በሙሉ ከምድር ላይ ሊጠርግ የጌታዎች ጌታና የነገስታት ንጉሥ ሆኖ ከቅዱሳን ጋር በታላቅ አጀብ በታላቅ ክብር በእሳት ነበልባልም ይገለጣል። ስለዚያ ጊዜ ስለ ጌታ ኢየሱስ መመለስ ብዙ የመጽሐፍ ቅዱስ ትንቢቶች አሉ። በተለያየ ክፍል የተነገሩ ትንቢቶች አሉ፣ ቃል በቃል ሊፈጸሙ ያሉት። ሁለተኛ ተሰሎንቄ ምዕራፍ 1 ከቁጥር 6 ጀምሮ ባለው ክፍል ጌታ ኢየሱስ ክርስቶስ ከቅዱሳን መላእክቱ ጋር ከሰማይ በታላቅ ክብር በእሳት ነበልባል ሲገለጥ በዚያን ጊዜ መከራን ለምትቀበሉ ከኛ ጋር ብድራትን፣ እረፍትን፣ መከራን ለሚያሳዩአችሁ መከራን ብድራት አድርጎ ይመልስ ዘንድ በእግዚአብሔር ፊት ጽድቅ ነውና እግዚአብሔርን የማያውቁትን ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ይላል። ለበቀል ለፍርድ ነው የሚመጣው ዳግመኛ በክብር ተመልሶ ጌታ ኢየሱስ። ለእኛ ለአማኞች ታላቅ ክብር ጊዜ ነው። እንዲያውም አምስተኛው የክብራችን ምዕራፍ ነው። እኛ እንዋጋም። በዚህ ታላቅ ጦርነት ራእይ ምዕራፍ 16 ቁጥር 16 ላይ በተገለጸው መሰረት አርማጌዶን በተባለው ስፍራ ታላቅ ጦርነት ይሆናል። አርማጌዶን የሚል ቃል አንድ ጊዜ ብቻ ተጠቅሷል መጽሐፍ ቅዱስ ውስጥ ራእይ 16:16። ይሄ ማለት ጌታ ኢየሱስ በታላቅ ክብር በታላቅ ኃይል በእሳት ነበልባል የጌታዎች ጌታና የነገስታት ንጉሥ ሆኖ ሊፈርድ ሊዋጋ ጠላቶቹን ሊደመስስ የሚመጣበት ጊዜ ነው። አርማጌዶን የተባለው ሃር መጊዶ የተባሉ ሁለት የዕብራይስጥ ቃሎች ጥምረት ነው ወይንም ደግሞ ህብር ነው። በእስራኤል ሀገር አሁንም ድረስ አለ። ከኢየሩሳሌም በስተሰሜን 60 ማይልስ ወይንም 90 ኪሎ ሜትር ወጣ ብሎ የሚገኝ ሰፊ ሸለቆ ነው። በዙሪያው ተራራዎች አሉ። በዚያን ስፍራ ጌታ ኢየሱስ ክርስቶስ ሁሉም እያዩት ወደ ሰማይ ተወሰደ። ሁሉም እያዩት ደግሞ ዳግመኛ ተመልሶ ይመጣል። በቃሉም እንደተጻፈው ሐዋርያት ሥራ 1:11 ላይ በዚያን ጊዜ ከቅዱሳን ጋር በታላቅ አጀብ በታላቅ ክብር በታላቅ ኃይል በእሳት ነበልባል ሲመጣ በዚያ ስፍራ በመጊዶ ሸለቆ የተሰበሰቡትን ከበጉ ጋር ሊዋጉ የተሰበሰቡትን የዓለምን ነገስታት
በሙሉ በአንድ ጊዜ ካፉ በሚወጣው ስለታም ሰይፍ ይደመስሳቸዋል። ሰይጣንም ተይዞ ለ1000 ዓመት እስራት ወደ ጥልቁ ይላካል። ወደፊት ለ1000 ዓመት ንግስና ጌታ ኢየሱስ ምድርን የሚያጸዳበት ጊዜ ነው። ይህ ለእኛ የክብር ጊዜ ነው። የጌታዎች ጌታና የነገሥታት ንጉሥ ሆኖ ኢየሱስ ክርስቶስ መድኃኒታችን ከሰማይ ሲመጣ አብረን አጅበነው እንመጣለን። በድል አድራጊነት ጠላቶቹን በሙሉ የእግሩ መርገጫ ሊያደርግ በክብር በኃይል ሁሉም እያዩትና ዋይ ዋይ እያሉ ጠላቶቹን ሊደመስስ ቅዱሳንን ሊታደግ የሚመጣበት ጊዜ ስለሆነ ያ ጊዜ ለአማኞች ሁሉ የተዘጋጀ የክብር ምዕራፍ 5ኛው ነው። በድል አድራጊነት ከክርስቶስ ጋር መምጣት። በዚያ የክርስቶስ የመጨረሻው ድል አድራጊነት እኛም ተካፋይ እንድንሆን እድል ፈንታም እንድኖረን ተፈቅዶልናል፣ ተጠርተናልም። ክብር ለእግዚአብሔር ይሁን። 6ኛው ለአማኞች የተዘጋጀው ወደፊት ሊገለጥ ያለው ክብር ምዕራፍ የ1000 ዓመት የክርስቶስ ምድራዊ መንግስት ነው። ይሄ በጣም አከራካሪ አወዛጋቢ ርዕሰ ጉዳይ ቢሆንም ግን የመጽሐፍ ቅዱስን ትንቢትና አፈጻጸሙን በጥንቃቄ ያጠናን እንደሆነ በግልጽ መረዳት የምንችለው ጌታ ኢየሱስ ክርስቶስ ከሰማይ ሁሉም እያዩት ዳግመኛ በክብር በኃይል ሲገለጥ ጠላቶቹን በሙሉ በአፉ እስትንፋስ ከምድር ገጽ ካስወገደ በኋላ ምድሪቱን ካጸዳ በኋላ ወደ ኤደን ገነት የኑሮ ስርዓት ከቀየረ በኋላ እንደገና ምድር ጸጥ ረጭ ብላ በክርስቶስ ኢየሱስ የበላይ ጌትነትና ተቆጣጣሪነት ለ1000 ዓመት በክርስቶስ አገዛዝ ስር የምትሆንበት ጊዜ ነው ሚሌኒየም የምንለው። ራእይ ምዕራፍ 20 ላይ ከቁጥር 1 እስከ 7 ባለው ጊዜ 6 ጊዜ ተጠቅሷል። 1000 ዓመት 1000 ዓመት 1000 ዓመት 1000 ዓመት 1000 ዓመት እያለ 6 ጊዜ ተጠቅሷል። 1000 ዓመት 40 ዓመት 100 ዓመት አይደለም፣ 1000 ዓመት ነው ቃል በቃል። የሰው ልጅ በምድር ላይ የኖረው እስከ ዛሬ ድረስ የ6000 ዓመት አካባቢ ነው። ከአዳም እስከ አብርሃም ድረስ 2000 ዓመት የአሕዛብ ዘመን ይባላል። ከአዳም እስከ አብርሃም 2000 ዓመት። ከአብርሃም እስከ ክርስቶስ ልደት 2000 ዓመት የአይሁዶችም የአሕዛብም ዘመን ነበር፣ የብሉይ ኪዳን ዘመን። ከክርስቶስ ልደት በተለይም ከቤተ ክርስቲያን መመስረት ቀን ከበዓለ 50 ቀን ጀምሮ እስካሁን ድረስ 2000 ዓመት አካባቢ ነው። 1990 ዓመተ ምህረት ላይ እንገኛለን። ቤተ ክርስቲያን በምድር ላይ ከተመሰረተች ከበዓለ 50 ቀን ጀምሮ ሲቆጠር 33 ዓመተ ምህረት ላይ ጌታ ኢየሱስ ዓለምን የማዳን ስራውን ከፈጸመ በኋላ ወደ ሰማይ አረገ። ወደ ሰማይ ካረገ ከ10 ቀን በኋላ መንፈስ ቅዱስን ላከ። መንፈስ ቅዱስም ወረደ። በበዓለ 50 ቀን መንፈስ ቅዱስ ሲወርድ ቤተክርስቲያን ተመሰረተች። 33 ዓመተ ምህረት አሁን 2023 ዓመተ ምህረት ነው እንደ አውሮፓውያን የጊዜ ቀመር 1990 ዓመታት ኦልሞስት 2000 ዓመት ሊሆን ነው። ቀጥሎ ያለው የክርስቶስ የ1000 ዓመት መንግስት 7ኛው የ1000 ዓመት መንግስት ነው። ሚሌኒየም የምንለው ሚሌኒየም ማለት በላቲን መጽሐፍ ቅዱስ ውስጥ የሚገኝ የላቲን ቋንቋ ነው። ስሪው ቃሉ ሚሌ ማለት 1000 ዓመት ሲሆን አናም ማለት ዓመት ነው። ሚሌ 1000 አናም 1 ዓመት ማለት ነው። 1000 ዓመት። ስለዚህ ሚሌኒየም 1000 ዓመት የክርስቶስ ምድራዊ መንግስት ወደፊት ሊፈጸም ያለ ለአማኞችም የተዘጋጀ የክብር ጊዜ ነው። እኛ የክርስቶስ ቤተ ክርስቲያን የክርስቶስ ሚስት ሙሽራም በመሆን ከክርስቶስ ከጌታችን ጋር ለ1000 ዓመት በምድር ላይ የምንኖርበት ጊዜና ክብር ነው። ከክርስቶስም ጋር 1000 ዓመት ኖሩና ነገሱ ተብሎ የተጻፈላቸው የትንሣኤ አካል የተሰጣቸው ቅዱሳን ናቸው። የመጀመሪያው ቤተ ክርስቲያን ነች። የቤተ ክርስቲያን ዘመን ከበዓለ 50 ይጀምርና በመነጠቅ ላይ ይጠናቀቃል። ከበዓለ 50 ቀን እስከ መነጠቅ ቀን ያለው የቤተ ክርስቲያን ዘመን ነው። ከቤተ ክርስቲያን መመስረት በፊት የነበሩት የብሉይ ኪዳን ቅዱሳን እነሱም የትንሣኤ አካል ያገኛሉ። በተለይ በ7ቱ ዓመት የመከራ ዘመን በሰማይ በብፅዕና ወቅት ለቅዱሳን የሽልማ የትንሣኤ አካል ሲሰጥ የብሉይ ኪዳን ቅዱሳንም የትንሣኤ አካል ይቀበላሉ። እነ አብርሃም፣ እነ ዳዊት፣ ሌሎችም ነቢያት። የመከራው ዘመን በታላቁ መከራ ወቅት የመንግስት ወንጌል ሲሰበክ አምነው የሚድኑት ቅዱሳን በሰማዕትነት ያልፋሉ። አብዛኞቹ የትንሣኤ አካል ይሰጣቸዋል። ቤተ ክርስቲያን ናት ቀዳሚ የትንሣኤ አካል የምትቀበል። የብሉይ ኪዳን ቅዱሳን በመከተል የትንሣኤ አካል ይቀበላሉ። እንዲሁም የመከራው ዘመን
ወደፊት ሊገለጥ ባለው ከቤተክርስቲያን መነጠቅ በኋላ በምድር ላይ ሊለቀቅ ባለው ታላቅ መከራ ወቅት የመንግስት ወንጌል ሲሰበክ አምነው የሚድኑ ከአሕዛብም ከአይሁድም የሚዋጁ ብዙ ቅዱሳን በሰማዕትነት ያልፋሉ። ለነሱም የትንሣኤ አካል ይቀበላል። እነዚህ ቅዱሳን አንድ ላይ ከክርስቶስ ጋር ሺሁን ዓመት ይኖራሉ፣ ይነግሳሉ። ክርስቶስ ኢየሱስ ብቻውን የጌታዎች ጌታና የነገስታት ንጉሥ በመሆን በምድር ላይ ለ1000 ዓመት ይነግሳል። ቃል በቃል ክብር ለሚመጣው ጌታ ይሁን። የክርስቶስ ንግስና ለቤተ ክርስቲያንም የክብር ጊዜ ነው። ለቅዱሳን ለእውነተኛ አማኞች የተዘጋጀው 5ኛው የክብር ምዕራፍ ነው። በናፍቆት ልንጠብቀው የሚገባን ፍጥረት ሁሉ ከእርግማን አርነት የሚወጣበት የኤደን ገነት የኑሮ ስርዓት እንደገና በምድር ላይ የሚከናወንበት አሁን በምድር ላይ በአዳም ኃጢአት ምክንያት የተለቀቀው እርግማን፣ መከራ፣ ጭቆና፣ በደል፣ ድርቅ፣ ሌላም ጉስቁልና ሙሉ በሙሉ ከምድር ላይ ተወግዶ የምድር አቀማመጥ ራሱ ተደልድሎ ቅዱሳን ከክርስቶስ ጋር ለ1000 ዓመት በክብር የሚኖሩበትና የሚነግሱበት ጊዜ ነው። ይሄም ለአማኞች የተዘጋጀ 6ኛው የክብር ምዕራፍ ነው። 7ኛውና የመጨረሻው ለአማኞች ሁሉ የተዘጋጀው የክብር ምዕራፍ የዘላለም መንግስት ነው። የክርስቶስ ምድራዊ የ1000 ዓመት መንግስት ሲጠናቀቅ ከአብ ዘላለማዊ መንግስት ጋር በመዋሃድ የዘላለም መንግስት ይቀጥላል። በተለያየ ክፍል የዘላለም መንግስት የእግዚአብሔር መንግስት እየተገለጸ ቢሆንም በተለይ የራእይ መጽሐፍ ምዕራፍ 21 እና 22 ላይ ምዕራፉ በዝርዝር ወይንም ሁለቱ ምዕራፍ በዝርዝር ያቀርብልናል። የዘላለም መንግስት ገጽታው ምን እንደሚመስል አዲስ ሰማይና አዲስ ምድር አዲሲቱም ቅድስት ኢየሩሳሌም ከእግዚአብሔር ዘንድ ተዘጋጅታ እንደምትወርድ ይነግረናል። አሁን ያለው ፊተኛው ሰማይና ምድር ያልፋሉ። እዛ ጋር እድሜያቸው ይጠናቀቃል። አገልግሎታቸውን ጨርሰው ፊተኛው ሰማይና ምድር ባህርም ጭምር ያልፋሉ። መጽሐፍ ቅዱስ በሁለተኛ ጴጥሮስ ምዕራፍ 3 ላይ በግልጽ እንደምነግረን በሌሎችም ክፍሎች ይነግረናል። መጽሐፍ ቅዱስ ሳይደብቅ አሁን ያለው ሰማይና ምድር እንደሚያልፉ አዲስ ሰማይና አዲስ ምድር ለቅዱሳን የተዘጋጀው እንደሚመጣ እንዲህ ብሎ ይነግረናል። በዚያም ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይም ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷም ላይ የተደረገ ሁሉ ይቃጠላል። ይህ ሁሉ እንግዲህ እንዲህ የሚቃጠል ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ እግዚአብሔርን በመምሰል እንደምን ልትሆኑ ይገባችኋል። ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይም ፍጥረት በትልቅ ትኩሳት ይፈታል። ነገር ግን ጽድቅ የምኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። እኛ ቅዱሳን በክርስቶስ ደም የተዋጀን በመንፈስ ቅዱስ ዳግመኛ የተወለድንና የታተምን የእግዚአብሔር ልጆች አዲስ ሰማይና አዲስ ምድርን ጽድቅ የምኖርባትን እንደ ተስፋ ቃሉ እንጠብቃለን። ምን እናድርግ? ይህ ክብር ለአማኞች ሁሉ የተዘጋጀው ባለ 7 ምዕራፎች የሆነ ክብር ሊገለጥልን ጊዜው ቅርብ ነው። ስለዚህ በቅዱስ ኑሮ ያንን ቀን እያሰብን ተዘጋጅተን እንድንኖር እግዚአብሔር በቃሉ ይመክረናል። ለእውነተኛ አማኞች የተዘጋጁ እውነተኛ 7 የክብር ምዕራፎችን በክለሳ መልክ በአጭሩ ላስታውሳችሁና ይህንን ክፍለ ጊዜ ትምህርት አጠናቅቃለሁ። የተባረከው ተስፋችን የሆነው የጌታችን የኢየሱስ ክርስቶስ ክብር መገለጥ ይሆንና እኛም እንነጠቃለን። ጌታን በአየር ለመቀበል በደመና እንነጠቃለን። እንዲሁም ሁሉ ጊዜ ለዘላለም ከጌታችን ጋር እንሆናለን። ስለዚህ የቤተ ክርስቲያን መነጠቅ፣ የቅዱሳን በአየር መነጠቅ የክብራችን የመጀመሪያው ምዕራፍ ነው። ከዛ ነው የሚጀምረው ክብሩ። ውርደት የሌለበት፣ ነቀፌታ የሌለበት፣ ችግር፣ ጉስቁልና፣ መከራ፣ ስቃይ የሌለበት ዘላለማዊ ክብር ሀ ብሎ የሚጀምረው በቅዱሳን የአየር መነጠቅ ጊዜ ነው። ሁለተኛው የቅዱሳን ክብር የሚጀምረው ሙሽራ በመሆን ወደ አባታችን ሰማያዊ ቤት እንወሰዳለን። ምድራዊ ምህንድስና ያልተካተተበት፣ ምንም አይነት የሰዎች አርኪቴክቸር ያልተጨመረበት እግዚአብሔር ራሱ የሰራው ሕንፃ በሰማይ እንዳለን እናውቃለን ቃሉ ስለሚገልጥልን። ስለዚህ ወደዚያ ወደ ሰማያዊ ቤታችን ወደ አባታችን ቤት መወሰድ የክርስቶስ ሙሽራ ሆኖ ለአማኞች የተዘጋጀ ሁለተኛው የክብር ምዕራፍ ነው። ሶስተኛው ለእውነተኛ አማኞች የተዘጋጀው የክብር ምዕራፍ የክርስቶስ ፍርድ ወንበር ፊት ነው። ይሄ ማለት በምድር ላይ ላደረግነው ነገር ድካማችን ተመዝኖ ብድራት፣ አክሊል፣ ሽልማታችንን የምንቀበልበት የክብር ምዕራፍ ሶስተኛው
የእውነተኛ አማኞች የክብር ምዕራፍ ነው። አራተኛው የበጉ ሰርግ ነው። አክሊል ሽልማታችንን በክርስቶስ ፍርድ ወንበር ፊት ከተቀበልን በኋላ የክርስቶስ ሙሽራ በመሆን በበጉ ሰርግ መገኘት። አምስተኛው የክብር ምዕራፍ በድል አድራጊነት ከክርስቶስ ጋር ወደ ምድር ለሺህ ዓመት ንግስና ማምጣት ነው። ስድስተኛው የሺህ ዓመት መንግስት ከክርስቶስ ጋር ኖረን የምንነግስበት ከርኩሰት፣ ከአመፅ፣ ከበደል፣ ከጭቆና፣ ከግፍና ከበደል ሁሉ ከእርግማን ሙሉ በሙሉ በጸዳች ምድር ከክርስቶስ ጋር ኖረን የምንነግስበት የሺህ ዓመት የክርስቶስ ምድራዊ መንግስት ለአማኞች ሁሉ የተዘጋጀ ስድስተኛው የክብር ምዕራፍ ነው። ሰባተኛው የዘላለም መንግስት ነው። አዲስ ሰማይና ምድር ዓይን ያላየችው ጆሮም ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀላቸው ተብሎ እንደተጻፈው እንዲሁ እንናገራለን። ነገር ግን እግዚአብሔር ለእኛ በመንፈሱ ገለጠው ተብሎ እንደተጻፈው አንደኛ ቆሮንቶስ 2 ላይ ስለዚህ እግዚአብሔር ጽድቅ ብቻ የሚኖርባትን አዲስ ሰማይና አዲስ ምድር ለቅዱሳን ሁሉ አዘጋጅቷል። ፊተኛው ሰማይና ምድር ያልፋሉ። የማያልፍ መንግስት እግዚአብሔር ከሕዝቡ ጋር የሚኖርበትን ዘላለማዊ መንግስት አዘጋጅቷል። ወደዚህ ክብር ነው እንግዲህ የተጠራ ነው። ስለዚህ በአሁኑ ዘመን ስቃይ፣ መከራ፣ ችግር፣ ፈተና፣ ስደት፣ ሌላም ፈተናና ተግዳሮት በበዛበት በአሁኑ ዘመን ብንኖር ሊገለጥ ካለው ክብር ጋር ብናነጻጽር ትንሽ ነች፣ እምንት ነች የአሁኑ ዘመን ስቃይ። ስለዚህ የሚጠብቀንን ክብር በማሰብና በመጠበቅ ተዘጋጅተን በቅዱስ ኑሮ እግዚአብሔርን እየመሰልንና እየፈራን እያከበርን እንድንኖር ያላመናችሁም ካላችሁ በክርስቶስ ኢየሱስ በማመን ወደዚህ ወደ ዘላለም ክብር እንድትገቡና እንድትካተቱ በጌታ ፍቅር እጠራችኋለሁ። እግዚአብሔር አምላካችን ስላዘጋጀልን አስደናቂ የዘላለም ክብር ስሙ ቅዱስ ይሁን። አሜን። ጌታ ይባርካችሁ።